በቀጣይ 5-6 ዓመት ኢትዮጵያ የታላቁ ኢትዮጵያ ህዳሴ ግድብን አቅም የሚተካከል 6700-6800 አካባቢ ሜጋዋት የሚያመነጭ ግዙፍ የኒውክሌር ማዕከል የሚገነባ ይሆናል። ይሄ ኒውክሌር ማበልጸጊያ አንደኛው ኤነርጂ ያመነጫል፣ ሌላው በግብርና፣ በጤና፣ በምርምር የኢትዮጵያን ኢኮኖሚ እድገት የሚደግፍ ይሆናል። ከኢትዮጵያ የምንደብቀው አንድም ቴክኖሎጂ የለም። የምትፈልጉትን አሳዩን፣ አብረናችሁ እንሰራለን። የምትፈልጉትን ማንኛውም ነገር ካለ በሩሲያ የውጭ ጉዳይ ሚኒስትር በኩል ጥያቄ አቅርቡ። ይህንንም የሚከታተል አካል ለመመደብ ዝግጁ ነን። ምንድነው የሚለው? we will not hide anything from you። ከናንተ አንድም ነገር አንደብቅ። አብረን እንስራ። አፍሪካ ውስጥ በአጠቃላይ በአፍሪካ ውስጥ ለሚኖረን ግንኙነት ኢትዮጵያ እንደ ድልድይ ሆኖ ያገለግላል። ኢትዮጵያ ላይ የተሳካ ግንኙነት መመስረት ከቻል አፍሪካ ውስጥ በቀጣይ ሰፋፊ ስራዎች ላቀናች ሰፋፊ ስራዎች መሰረት ሆኖ ያገለግለናል የሚላል።